ከዚህ በላይ ይጨምር። አሜን። ከዚህ በላይ ስፋ፣ ጽና፣ ኃያል ሆነው ሃሌሉያ። ኢየሱስ ጌታ ተባርከናል። አሁን ደግሞ እግዚአብሔር በቃሉ ይባርከናል። ስንቶቻችሁ ዝግጁ ናችሁ? እግዚአብሔር በከንቱ ሰዎችን ወደዚህ ስፍራ ላይ አይሰበስብም። እግዚአብሔር የሆነ ነገር ስላለው ወደዚህ መጣችሁት። ሲያጠገባችሁ ያለውን ሰው ያዛሩት። ፊት ላይ እንቅልፍ ላይ ፊቱ እንቅልፍ ላይ ግን እንደቀም ተመስላል። አሁን እንዳይደግ መበል ነቅተህ ስማ በሉት። ሃሌሉያ። ኢየሱስ ጌታ። እንደ እግዚአብሔር ያለ ማንም የለም። አሜን ነው። እስቲ እንደ እግዚአብሔር ያለ ብሏ ማንም የለም። ሃሌሉያ። ዕብራውያን መጽሐፍ ምዕራፍ 1 ሲናገር እግዚአብሔር ጥንት አባቶች በነቢያት ተናግሮ ይላል። በነቢያት ሁሉ ተናግሮ ደግሞ በዚህ በመጨረሻው ዘመን ሁሉን ወራሽ ባደረገው በልጁ ለኛ ተናገረን ይላል። ሃሌሉያ። ዛሬም ደግሞ የሚናገረው ሰው የሚያሻግረው ሰው በዚህ ውስጥ አለ። መንፈሳዊ ነገር ጉዞ ነው ወገኖቼ። በየዕለቱ ዝም ብለን አይደለም የምንመላለሰው። ምንጨምረው ነገር አለ፣ ምንሻገረው ነገር አለ፣ ምናድገው ነገር አለ። ሃሌሉያ። ስለዚህ እግዚአብሔር ዛሬ ደግሞ ይናገረናል። ቃሉ ሕያውና የሚሰራ ነው። ዝም ብሎ ተናግሮ የሚያልፍ ሳይሆን ወይ ደግሞ አፈ ታሪክ ሳይሆን በዘመናት ሁሉ የሚሰራ ሰማይና ምድር ያልፋሉ፣ የእግዚአብሔር ቃል ግን ምን አይልም አያልፍም። ሃሌሉያ። በእግዚአብሔር መንግሥት ውስጥ ፍሬ ማፍራት የሚል ርዕስ ነው ዛሬ የምናገረው። ስለ ጸለይን ስላመለክን እኔ ቀጥታ እግዚአብሔርን ቃል አካፍላለሁ። በእግዚአብሔር መንግሥት ውስጥ ፍሬ ማፍራት የሚል ርዕስ ሰጥቼዋለሁ። እንግዲህ ምን አይነት ፍሬ እንደምናፈራና ምን አይነት ህይወት እንደምንኖር እንግዲህ እግዚአብሔር ይናገረናል። አብረን እናያለን። ይህን ቃል ካየን ደግሞ በኋላ እንጸልያለን። አሜን። ለእያንዳንዳችን ለሁላችንም እንጸልያለን። ጌታ ይባርክ። አንዱ ለአንዱ እንዲጸልይ እግዚአብሔር መንፈስ ስለሚያዝ ስለሚናገር እኛ ደግሞ ስለ ራሳችን እንጸልያለን። እግዚአብሔር በህይወታችን ላይ ጎዶሎ የሆነውን ይሞላል፣ ሻካራ የሆነውን ያስተካክላል፣ አላስኬድ ያለንን ነገር ይቆርጣል። ይቆረጣል። ሃሌሉያ። በእግዚአብሔር መንግሥት ውስጥ ፍሬ ማፍራት የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ ሁላችንም በእግራችን እንቆምና ይህንን ቃል አብረን እናነባለን። ሁላችሁም አውጡ። የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ በጌታ በኢየሱስ ክርስቶስን ቃሉ እንደዚህ ይላል። ከ1 እስከ 11 ድረስ ያለውን ቃል አብረን እናነባለን። እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠረዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፉ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይችለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል። በእኔ ብትኖሩ ቃሎቼም በእናንተ ቢኖር የምትወዱትን ሁሉ ለምኑ ይሆንምላችኋል። ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔ ደግሞ ወደድኳችሁ፣ በፍቅሬ ኑሩ። እኔ የአባቴ ትእዛዝ እንደጠበቅሁ በፍቅሬም እንድትኖሩ ትእዛዜን ብትጠብቁ በፍቅር ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህንን ነግሬያችኋለሁ ይላል። አይኖቻችንን ጨፍነን እንጸልያለን። የሰማይ አምላክ ቅዱስ እግዚአብሔር እናመሰግናለን። ቃሉ በመጣ ጊዜ መልካም እርሻ ሆነው እግዚአብሔር ልቦቻቸው ተዘጋጅቶ እንዲሰሙ በዚህ ያሉ ወንዶችና ሴቶችን አይምሯቸውን መንፈሳቸውን እባርካለሁ። ማናቸውም ወደ ኋላ የሚጎትታቸው ቃሉን እንዳይሰሙ እዚህ ቁጭ ብሎ በተለያየ ሐሳብ ሊከፋፍላቸው
ቃሉን ከልቦናቸው ሊወስድ የመጣ የክፉ ኃይል ሁሉ የተመታ ይሆን። በዚህ ስፍራ ድል ፈንታ የለውም። በዚህ ቦታ ላይ በጌታ በኢየሱስ ስም እናገራለሁ። የእግዚአብሔር መንፈስ ብቻ እንዲሰራ እንፈቅዳለን። የእግዚአብሔር ኃይል ብቻ እንዲንቀሳቀስ እንፈቅዳለን። ቃሉን ደግሞ ላከ፣ ፈወሳቸው ተብሎ እንደተጻፈ ከጥልቅ ጉድጓድ ከመከራ ሁሉ አዳናቸው እንደሚል በኢየሱስ ስም አንዳንዶቹን ከመከራ ነጥቆ ያውጣ። የአእምሮ ረፍት ይሁንላቸው። በአእምሮአቸው መባረክ ይሁንላቸው። በመንፈሳቸው መባረክ ይሆን። በነፍስ ስጋቸው ሁሉ ክንውን ይሆን። ማናቸውም የጠላት ምክር ሁሉ ጸጥ ይበል። ስለሰማህ እናመሰግንሃለን። አሜን። በሆነው በጌታ በኢየሱስ ስም እንቀመጣለን። ጌታ ኢየሱስ ይባርካችሁ። በእግዚአብሔር መንግሥት ውስጥ ፍሬ ማፍራት የሚል ርዕስ አለው። እንደነገርኳችሁ እግዚአብሔር መንግሥት ውስጥ መቆም ሳይሆን መሄድ ነው ያለው። አንድ ቦታ ብቻ ዝም ብሎ መጽናት ሳይሆን ፍሬ ማፍራት ነው ያለው። ኢየሱስ ጌታ። በሚቀጥሉት በእናንተ ምድር እንድትባረክ፣ በእናንተ ሌሎች ሰዎች እንዲባረኩ ይሄ የእግዚአብሔር ፍቃድ ነው። ፍሬ ብታፈሩ አባቴ በዚህ ምን ይለዋል አለ? ደስ ይለዋል። ኢየሱስ ጌታ። ስለዚህ ኢየሱስ ክርስቶስ የወይን ግንድ ራሱን አድርጎ እኛን ቅርንጫፎች አድርጎ አብ ደግሞ ገበሬ አድርጎ በምሳሌ የተናገረው እዚህ ስፍራ ላይ ብቻ ነው። በወይን ግንድ ራሱን ሲመስል እኛ ቅርንጫፎች ስንሆን ፍሬ እንድናፈራ በግንዱ ላይ ካለን ግድ ነው ማለት ነው። ግድ ነው። ለምን? ዋናው የተተከለው ዛፍ ክርስቶስ የሆነው ይሄ የወይን ግንድ በእሱ ላይ ካለን ፍሬ ማፍራትና መባረካችን ምንም አይነት ሂሳብ፣ ምንም አይነት ካልኩሌሽን የለውም። ግንዱ ፍሬ ሰጪ ነው፣ ቅርንጫፎቹ ደግሞ ፍሬ ይሰጣሉ። አሜን ነው ወይ? ኢየሱስ ጌታ። በሚቀጥሉት ዘመናቶች ፍሬያቸው ይገለጣል። ሁለት ሰው አሜን የሚለው አሜን ነው ወይ? እስኪ እኔ ብሎ ከዚህ በኋላ በሚቀጥሉት ዘመኔ ላይ ፍሬ ይገለጣል። ፍሬ በመስኬ ይገለጣል። ሃሌሉያ። ስለዚህ ፍሬ የሚታይ ነገር ነው። እስኪ የሚታይ ነው በሉ። የሚታይ ነው። ፍሬ ለሌሎች የሚተርፍ ነው። ስለዚህ ጌታ ኢየሱስ እንደዚህ ብሎ ተናገረ። እውነተኛ የወይን ግንድ አለ። የወይንን ምሳሌ ወስዶ የተናገረው እኔ ነኝ አለ። እኔ ነኝ። ገበሬው ደግሞ ማነው? አባቴ ነው ይልና ምን አለ? በእኔ ሆኖ ደግሞ ፍሬ የማያፈራ ይልና በእኔ ሆኖ ፍሬ የሚያፈራ ኢየሱስ ጌታ። እንግዲህ ፍሬ ማፍራት ግዴታ ነው ብያቸዋለሁ። ፍሬ አለማፍራት ግን አለ ማለት ነው። ጌታ ይባርክ። ስለዚህ የፍሬ ህይወት ከዚህ በኋላ እንደሚሆንልን አምናለሁ። በእኔ ህይወት፣ በእናንተ ህይወት። አሜን ነው ወይ? ትልቁ የአብ ደስታ እኛ ፍሬ ስናፈራና ብዙ ደቀ መዛሙርት ስንሆን አብ በዚህ ደስ ይለዋል። ስለዚህ አብ ገበሬ ደግሞ ወልድ ክርስቶስ ኢየሱስ ወይን ግንድ ሆኖ በምሳሌ ሲናገር ገበሬ በዘር በብዙ ምርኮ ደስ ይለዋል። ገበሬ ሲጠፋበት እንደሚያዝን ሲያገኝ እንደሚደሰት ልክ እንደዚሁ በሚያየው መከር፣ በሚያየው ውጤት፣ በሚያየው ፍሬ አብ ደስ ይለዋል። በማ በደቀ መዛሙርት በፍሬዎቹ ማለት አብ የተከለው ግንድ ክርስቶስ ነው። ሌላ ግንድ ልንተክል አንችልም። ኢየሱስ ጌታ። ይህ ግንድ ተተክሏል በምድር ላይ ሁሉ። እኛ ግን በምድር ሁሉ ፍሬ እንድናፈራ አብ ፍቃዱ ነው፣ ሾሞናል። ኢየሱስ ጌታ። ፍሬ ያፈራሉ ብለዋል። ሃሌሉያ። ስለዚህ እውነተኛ የወይን ግንድ እኔ ነኝ፣ ገበሬው ደግሞ አባቴ ነው፣ እናንተ ደግሞ ቅርንጫፎች ናችሁ አለና በሁለት ከፍሎ እንደዚህ አለ። በእኔ ሆኖ ፍሬ የማያፈራ አለ። ፍሬ የማያፈራው ገበሬው ይመጣና አይቶ ግንዱ ላይ ቁጭ ብለሃል፣ እስካሁን ፍሬ አላፈራህም ይልና ምን ይለዋል? ይቆርጠዋል፣ ያጠረዋል ይላል። ያጠረዋል። መጥናት ብቻ አይደለም፣ ደግሞ ይመጡና ወደ ምን ይጥሉታል አለ? ወደ እሳት ይጥሉታል። ኢየሱስ ጌታ። ስለዚህ ቅርንጫፍ ከግንዱ የተነሳ ፍሬ ማፍራት አለበት። ገበሬው አብ ነው ብያቸዋለሁ። ኢየሱስ ጌታ። እኛ ቅርንጫፎች ከኔ ጋር ናቸው። እስኪጃችሁ አወዘውስ አጠገብ ያለው ሰው እስኪ ያዝ አድርጎና አይታቁ አብረን እንድንሰብክ ያዘው ያሉት። ኢየሱስ ጌታ። ከዚህ በኋላ እግዚአብሔር በዘመንሽ ላይ በዘመንህ ላይ ፍሬ እንድታፈራ ይፈልጋል። ይሄ ፍሬ ደግሞ በዓለም
ይገለጣል። ሃሌሉያ። እውነተኛው የወይን ግንድ ፍሬ የሚያፈራ የማያፈራ አሉ አለና የማያፈራው ይቆረጣል ያጠሩታል ይላል። ስለዚህ የወይን ግንድ ሲጠራ ወይ ደግሞ ሲገረዝ ግንዱ አይገረዝም። የሚገረዘው ምንድነው? ቅርንጫፉ ነው። ቅርንጫፉ በጠራ ቁጥር ምን ይሆናል? ያ የተጠቀጠቀ የሆነ ወይ ደግሞ አይጠቅምም የተባለው ፍሬ የማያፈራው ስታጠሩ ስትገርዙት በሚቀጥለው ዓመት ብዙ ፍሬ እንዲያፈራ ያ ወይ ጠርቷል ወይ ደግሞ ተገርዟል እንላለን። ይሄንን ምሳሌ ኢየሱስ ክርስቶስ ለምን የተጠቀመው ብዬ አሰብኩኝ። ለምንድን ነው ይሄንን ምሳሌ የተጠቀመው ብዬ በዛ በወይን ግንድ ምሳሌ በደንብ ትምህርቱ እንዲገባቸው በዛ ዘመን ያሉ ሰዎች ለምን የወይን ግንዱ ፍሬ ሰጪ እስከሆነ ድረስ ግንዱን አይቆርጡትም? ግንዱ ከተቆረጠ አያፈራም። ስለዚህ መጥራት ያለበት ብራንች የሆኑት ቅርንጫፎች ናቸው። በእኔ ሆኖ አለ ፍሬ ደግሞ የሚያፈራ ኢየሱስ ጌታ። እናንተ ፍሬ ከምታፈሩ ወገኖች ናቸው። ለዛም ነው እዚህ የተገኛችሁት። ለዛም ነው በዚህ ስፍራ ላይ የመጣችሁት። በእናንተ ዘር በእናንተ ሕይወት የእግዚአብሔር ፍሬ ስለሚቀጥል በዚህ ተገኝታችኋል። ሃሌሉያ። ስለዚህ ፍሬ የሚያፈራው ዛፍ ግን አብዝቶ ደግሞ ምን እንዲያፈራ አባቴ ገበሬ ነው። እሱ ደግሞ ምን ይለዋል? ያጠራዋል። ኢየሱስ ጌታ። ይህ ብቻ አይደለም፣ አብዝቶ ማፍራቱ ብቻ ሳይሆን በምድር ላይ ደግሞ ብዙ ደቀ መዛሙርት እንድትሆኑ አብ በዚህ ምን ይለዋል? ደስ ይለዋል። አይታችሁ ከሆነ ገበሬ ዘርን ሲዘራ አይጠራጠርም። ተጠራጥሮ አይዘራም። እንደሚበቅል ፍሬ እንደሚሰጠው ይላል፣ ያምናል። ኢየሱስ ጌታ። ደግሞ ምን ይላል? ይጠብቃል። ለሚቀጥለው ዓመት የዘራውት ዘር የዚህን ያህል ያገኛል። ስለዚህ አብ ተክሉን ተክሏል፣ የወይን ግንዱ ተተክሏል። ኦልሬዲ በምድር ላይ ሁሉ አለ። ፍሬ እንዲያፈራ ደግሞ ይጠብቃል። በእግዚአብሔር ዓለም ውስጥ እኛንን ነገ ዛሬ ነገ እያለን ትውልድ ሲጠቃቃ፣ እግዚአብሔር ግን በአንድ ነው የሚያየው። ሁሉም ትውልድ ያያል። ኢየሱስ ጌታ። ስለዚህ ፍሬ እንድታፈሩና በምድር ላይ እንድትሰሩ ይሄ የእግዚአብሔር ደስታ ነው። ገበሬ እንደምታውቁት ደስ የሚለው በመከር ነው። ጥሩ ውጤት ሲያገኝ ደስ ይለው። ሲዘራ ድካም አለው፣ ዋጋ መክፈል አለው። በዛ ዋጋ መክፈል ውስጥ ግን ፍሬ አፍርቶ ማየት ለሱ ምኑ ነው? ደስታው ነው። ኢየሱስ ጌታ። ስለዚህ ይሄንን ምሳሌ ወስዶ የወይን ግንድና እርሻን ምሳሌ ወስዶ ለምንድን ነው ይሄንን ምሳሌ የወሰደው ብዬ ሳስብ በኢሳይያስ መጽሐፍ ምዕራፍ 5 ላይ አንድ ምሳሌ አለ። ስለ ወይን ቦታና ስለ ገበሬው በምሳሌ አነጋገር እግዚአብሔር ሲናገር እንደዚህ አለ። ስለ ወዳጄ በወይን ስፍራ ወይን ስለተከለ አንድ ሰው ይናገራል እንደዚህ ብሎ፣ ድንጋያማውን መሬት ምን አልኩት አለ። ድንጋዩን አወጣሁትና መሬቱን አጽድቶ ውሃ ደግሞ የሚጠጣበትን ጉድጓድ አዘጋጅቶ ወይንን ተክሎ ደግሞ በዙሪያው ቅጥር አደረገለት ይላል። ቀበሮ እንዳይገባበት የሚያበላሽ ነገር እንዳያበላሸው በዙሪያው ምን አደረገለት? ቅጥርን ሰራ። ኢየሱስ ጌታ። በወይን ተክል ላይ እግዚአብሔር ሁል ጊዜ ቅጥርን ዙሪያውን ያደርጋል። ማንም ተብሎ እንዳያልፍማል። ኢየሱስ ጌታ። እናንተ የፍሬ ዛፍ ስትሆኑ እግዚአብሔር በእናንተ ዙሪያ ቅጥር ያደርጋል። ፍሬ እንዳይበላሽ ከእናንተ ያለው እንዳይጠፋ ለሌሎች የምትተርፉ ሰዎች ሆናችሁ ፍሬ ከእናንተ እያገኘ ብዙ ሰው የሚባረክ ሆነ እግዚአብሔር በእናንተ ዙሪያ ሁሉ ጊዜ ቅጥር አለ። እንዲፈርስበት አይፈልግም። ኢየሱስ ጌታ። ስለዚህ ይህ ሰው እርሻ ስፍራ አዘጋጀ። ምን አይነት ቦታ ነበር? ድንጋያማ ነበረ። መልካም ነገር የሌለበት ድንጋያማ መሬት ነበር። አስባችሁታል? ጌታ ኢየሱስ ክርስቶስ ሳታገኙ በፊት ደቀ መዝሙር ሳትሆኑ በፊት ምን አይነት ሰዎች ነበራችሁ? ምን አይነት ሕይወት ነበራችሁ? አሁንስ ልዩነቱ ትልቅ ነው። አሁን መልካም እርሻ ናችሁ። ድንጋዩ ከውስጥ ተለቅሟል። ማንነታችሁ ተቀይሯል። መልካም እርሻ ሆናችኋል። መልካም ስፍራ ሆናችኋል። ልክ እንደዚህ ነው የሚናገረው። ስለ ሰዎች ልጆች ስለሆነ ነው ይህንን እያቀራረብኩ የምናገረው። ስለዚህ እንደዚህ አለ። እርሻ አደረጉለት፣ ደግሞ መጥመቂያ ውሃን አዘጋጀው። ውሃ ከዛ ይጠጣል። ሁሉን አድርጌያለሁ አለ።
ሁሉን አዘጋጅቼ ተክዬ ከጨረስኩ በኋላ ፍሬ እንዲሰጥ ጠበቅኩት። ኢየሱስ ጌታ ፍሬ ጠበቅኩ። ግን ፍሬ ባፈራ ጊዜ መራራ ሆነ። መራራ ፍሬን አፈራ። ስለዚህ ገበሬው አዘነ። ይህንን ፍሬ ምን ላድርገው፣ ይህንን ዛፍ ምን ላድርገው ሲል ወደ ቀድሞ ስፍራ ላይ ወደ ቀድሞ የነበረበት ቦታ ላይ እንዲሆን ቅጥሩን ከዙሪያው አነሳና ለብዙዎች መረገጫ ይሆናል፣ ብዙ በዛ ቦታ ላይ ተረሳ ይሆናል ይልና ይሄ ስለ እኔና ስለ ኢየሩሳሌም ስለ እኔና ስለ እስራኤል ነው የምናገረው። እኔ ብዙ ነገር አድርጌላቸዋለሁ፣ እነሱ ግን ፍሬ አልሰጡም። አሁን ለአይሁድ የተደረገለት በድሮ የነበረው ብሉይ ኪዳን ላይ የተከፈለው የተሰጠው ዋጋ ይበልጣል። አዲስ ኪዳን ላይ የተሰጠው ዋጋ ይበልጣል። የትኛው ነው ይበልጣል? በአዲስ ኪዳን እግዚአብሔር ለሕዝቡ የሰጠው ዋጋ በጣም ትልቅ። ድሮ የሰጠው የሆነ የሚከፈል መስዋዕት፣ ስለ ሰው የሚሰጥ መስዋዕት ነው። አሁን ግን ልጁ ነው መስዋዕት ያደረገው። ስለዚህ የሚበልጠው ፍሬ እንድታፈራ የሚያደርግ አሁን ነው ያለው ማለት ነው። ከኔ ጋር ደረሰ ፍሬ አፈራለሁ ብሏል። አሜን ነው ወይ? እስኪ ፍሬ አፈራለሁ። ፍሬ ደግሞ ይታያል። ኢየሱስ ጌታ በደንብ ተናገሩ። ፍሬ አፈራለሁ፣ ፍሬ ደግሞ ይታያል፣ ለብዙዎች ይተርፋል። ሃሌሉያ! ይህ ፍሬ እግዚአብሔር የሚፈልገው በገላትያ ምዕራፍ 5 ከ17 ጀምሮ ያለው ስለ መንፈሳዊ ፍሬ ብቻ አይደለም። ለምሳሌ መንፈሳዊ ፍሬ የተገለጡ የመንፈሳዊ ፍሬዎች አሉ። በዛ ስፍራ ላይ የተገለጡ ትዕግስትን፣ ቸርነትን፣ በጎነትን፣ መልካምነትን፣ እነዚህን ርኅራኄ በዛ ላይ ጳውሎስ የገለጣቸው አሉ። ኢየሱስ ጌታ። ቸርነት የመንፈስ ፍሬ ነው አይደለም? ነው አይደለም? ነው በሉኛ። በጎነትስ? ቸርነት፣ በጎነት። አሁን ለምሳሌ አንድ ሰው ያለው ካልን ያንን ነገር ለራሱ እየተጠቀመ ከሆነ ይሄ የቸርነት ፍሬ አለበት የለበትም? የለበትም። እስኪ የለበትም ብሏል ኢየሱስ ጌታ። ስለዚህ ቸር የሆነ ሰው ያለውን ነገር በቸርነት እያበረከተ ነው። ያለውን ጊዜም ያለውን አገልግሎትም ያለውንም ጸጋ ያለውንም ምድራዊ ፍሬ እያበረከተ ነው። ይህ ሰው ቸር ነው እንላል። ቸርነት የምን ፍሬ ነው ብለናል? የመንፈስ ፍሬ ነው። የመንፈሳዊ ፍሬ ነው። ኢየሱስ ጌታ። ስለዚህ በእግዚአብሔር መንግሥት ውስጥ ፍሬ እንድናፈራ እግዚአብሔር ይፈልጋል ብለን ስንናገር አንደኛው እግዚአብሔር የሚፈልገው በክርስቶስ የሆነልንን ቸርነት ለሌሎች ደግሞ ስናካፍል ነው። ለሌሎች ስንሰጥ ነው። ሪዋርዱን ሳንጠብቅ፣ ምላሹን ሳንጠብቅ ለሌሎች ስንሰጥ እግዚአብሔር በዚህ ደስ ይለዋል። ደግሞ ደቀ መዛሙርትን እናበዛለን። አሜን ነው። ኢየሱስ ጌታ። ስለዚህ ይሄ ቸርነት በእናንተ ሕይወት ይገለጣል። በወንጌል መስበክ፣ ሌሎችን በመርዳት ሊሆን ይችላል። ሌላው የመንፈስ ፍሬ ብለን ያለው የሚታይ ነው። በቤተ ክርስቲያን ደግሞ በውጪ ባሉ ሰዎችም በሁሉ ስፍራ ላይ የሚታይ ነው። የወይን ፍሬ የሚታይ ነው። ፍሬው አይተህ በቃ ይህ ፍሬ ይዟል የምትለው። ኢየሱስ ጌታ። ገበሬው አባቴ ነው ብሎ ኢየሱስ ሲናገር እውነተኛውን የወይን ግንድ ተክሏል፣ ገበሬው ተክሏል። ፍሬ እንድታፈሩ ደግሞ ከእናንተ ይናፍቃል፣ ይፈልጋል። ያ ሁል ጊዜ ገበሬ እርሻውን ሊረሳ ይችላል። አገር ቤት መሬት ያለው ሰው እርሻ ላይ የላቸው የቤተሰቡ ቢሆን ወርሳ አድርገን ጠብቃል። ኢየሱስ ጌታ። ውርስ ይደርሰኛል መሬት አለ ብለህ አትረሳ። ለምን? እርሻ ስለሆነ። አንዳንድ ጊዜ እግዚአብሔር እኔን ረስቶኛል። እግዚአብሔር እርሻውን አይረሳም። እስኪ አይረሳም ነው። ኢየሱስ ጌታ። ያው እርሻው ዋጋ የተከፈለለት ዝም ብሎ በሆነ ዲናር በሆነ ሳንቲም በሆነ ብር የተገዛ እርሻ አይደለም። በክርስቶስ ኢየሱስ የተገዛ እርሻ ነው። ሃሌሉያ። እሱ ላይ መልካም ነገር እንዲዘራበት እግዚአብሔር ይፈልጋል። ቅጥር እንዲኖረው እግዚአብሔር ይፈልጋል። ጽኑ እንዲሆን እግዚአብሔር ይፈልጋል። የሚያዩት ሁሉ እንዲወዱት እግዚአብሔር ይፈልጋል። መልካም እርሻ፣ መልካም ነገር የሚያበቅል እርሻ እንዲሆን እግዚአብሔር ይፈልጋል። እስቲ እግዚአብሔር በሉ። እርሻውን አይረሳም። ስለዚህ እርሻው ደግሞ ክርስቶስ
ተተክሎ ነው ያለው። በእሱ ላይ ያለን ቅርንጫፎች ደግሞ እኛ ነን። ፍሬዎቹን ውጤቱን ይፈልጋል። በልጄ የገዛሁት እርሻዬን አያለው፣ ሁል ጊዜ እመለከታለሁ ነው እግዚአብሔር የሚለው። ኢየሱስ ጌታ። የዚህ ዓለም ገዢ ግን ተረስተሃል ነው። ተረስተሃል፣ ተጥለሃል። ማንም አያስብህም፣ ማንም አይቀርብህም። ወይ ደግሞ ያንተ ፍሬ ምንም ነው ሊል ይችላል። ኖ ኢየሱስ ጌታ በሚቀጥሉ ዘመናት ፍሬ እንዳፈራ፣ ፍሬ ደግሞ ምድር እንዲሞላ፣ ለብዙዎች እንድተርፍ ይሄ እግዚአብሔር ፍቃድ ነው። በእምነት ሃሌሉያ፣ በእምነት እንነሳበታል። አሜን። በጣም ስለ ፍሬ ሳነብ ደግሞ አንድ ያገኘሁት ቃል ምንድነው? ዘፍጥረት ምዕራፍ 49:22 ላይ ያለ ቃል በጣም ይገርመኛል። እሱ ትንሽ ከኛ ጋር ስለሚገናኝ እስኪ እናውጣውና ነው። ዘፍጥረት ምዕራፍ 49:22 ላይ እግዚአብሔር በፍሬያማነት በብሉይ ኪዳን እንዴት እንደተገለጠና በአዲስ ኪዳን ውስጥ ያለውን ስለ ደቀ መዛሙርትም ያለውን ሐሳብ ያየን ነው የምንሄደው። ስለዚህ ይላል ዮሴፍ ትንሹ የፍሬ ዛፍ ነው፣ በምንጭ አጠገብ የሚያፈራ የፍሬ ዛፍ፣ አለቆቹም ደግሞ በቅጥር ላይ ያድጋሉ አለ እግዚአብሔር። ኢየሱስ ጌታ። ዮሴፍ ትንሹ ምንድነው? የፍሬ ዛፍ ነው። ፍሬ ሰጪ ዛፍ ነው ማለት ለሌሎች የሚተርፍ። ዮሴፍ በስደት ውስጥ የሚኖር ሰው ነው። ነገር ግን ምን አይነት ሰው ነበር? እግዚአብሔር ከእሱ ጋር የነበረ ሰው ነው። በምንም አይነት መስፈርትና መለኪያ ዮሴፍ ያንን ስፍራ በፈርዖን ዘንድ ሊቀርብ የሚችልበት ምንም አይነት ምክንያት አልየለው። ኢየሱስ ጌታ። እንግዲህ አሁን አንድ ትንቢት ልናገር። እግዚአብሔር ያለ ሰበብ ያለ ምክንያት ከፍታ ላይ ያስረግጣል ወይ? አንድ ሰው አሜን። ኢየሱስ ጌታ። ሰበብ ሳይገኝብን ምክንያት ሳይኖር ማንነት ሳይፈቅድ እግዚአብሔር ከፍታ ላይ ያስረግጣል እያልኩ ነው። ሶስት ሰው አሜን። ኢየሱስ ጌታ። አሬታራ አሜን በሉስ። ሰበብ ሳይፈልግ ምክንያት ራሱ ሐሳብ ስላለው ባንተ ላይ ያንተ አቅም ሳይፈቅድ ዕውቀት ሳይፈቅድ ማንነት ሳይፈቅድ ዙሪያህን የሚረዳና አብሮ ያለ ቤተሰብ ሳይኖር እግዚአብሔር ካንተ ጋር ካለ ከፍታ ላይ ያስረግጣል። ይረግጣል፣ ከፍታውን ይረግጣል። ኢየሱስ ጌታ። ዮሴፍን ወሰደና ትንሹ የፍሬ ዛፍ ነው። የፍሬ ዛፍ ፍሬ ያለበት ዛፍ ነው። ብዙዎች ከሱ የሚመገቡ ነው። ዮሴፍ እንደምታውቁት ብዙዎችን ቤተሰቦቹን የመገበ ነው። በምድራዊ እንኳን ስታስቡ አሜን ነው። አይ እኔ ምድራዊ ምን ያደርግልኛል? አረ ቤተሰቦችሽን መግቢያቸው እንጂ ተባረክ። ለምን ችግር አለ? እሺ ጌታ ይባረክ። ተባረክ። ብዙዎችን ትመግባለህ። በጆሮ ይተኛል እንደው ኢየሱስ ጌታ። ተባረክ። ብዙዎችን ትመግባለህ። ኢየሱስ ጌታ። ተባረክ። ብዙዎችን ትመግባለህ። የጌታ ስም የተባረከ። ዮሴፍ ተባርኮ ትንሹ የፍሬ ዛፍ ነው ሲል እግዚአብሔር ባርኮት ሰጥቶት ምን አደረገው? ቅድም እንዳልኩት ቸር ነው። ብዙዎችን የሚመግብ ነው። ለጋስ ነው። ሰጪ ነው። ብዙዎችን ያበላል። ትንሹ ምንድነው? የፍሬ ዛፍ ነው። የፍሬ ዛፍ ፍሬን የሚሰጥ ለብዙዎች ምክንያት መኖር ምክንያት መብላት መጠጣት ምክንያት የሆነ ሰው ነው። ይህም አንዱ የእግዚአብሔር ሐሳብ ነው ማለት ነው። ባርኮ ሌሎች እንድትባረኩ፣ ባርኮ ሌሎች እንድትባረኩ። ኢየሱስ ጌታ። ስለዚህ የመጨረሻው በረከት እዚህ ዩናይትድ ኪንግደም ውስጥ መኖር አለ። የመጨረሻው በረከት የእግዚአብሔር ሐሳብ ውስጥ መግባት። አሜን በሏ። ዮሴፍ ግብፅ ስለገባ ብቻ አልተባረከ። የእግዚአብሔር ሐሳብ ውስጥ ስለገባ ነው የተባረከ። የእግዚአብሔር አጀንዳና ፕሮግራም ውስጥ ሲገባ ዮሴፍ መባረክ ጀመረ። ስለዚህ ነው መጽሐፍ ቅዱስ ላይ ተጽፎልን የተቀመጠው ማለት። ስለዚህ ሁለንተናዊ በረከት ያስፈልገናል። ኢየሱስ ጌታ። ዛሬ የምንዘራው ዘር፣ ዛሬ የምንናገረው ነገር ነገ በቅሎ እናገኘዋለን። ለምን? ያልተዘራ ነገር ሊበቅል አይችልም። ስለዚህ እኔ አሁን ለወንድሜ እግዚአብሔር የፍሬ ዛፍ ያደርጋል ብዙዎች ካንተ ይበላሉ ስለው አሁን ምንድን ነው ሊል ይችላል።
ኢየሱስ ጌታ ነው። ይሄ ግን ዘር ነው። እስኪ ዘር ነው ብለው። ስለዚህ ይሄ ተዘርቷል። ያስባል። አዎ እግዚአብሔር እንደዚህ ብሎኛል። ቃሉ ይናገራል፣ ውስጡ ይጮሃል። በሄደበት ሁሉ ያንን የሚያገኝበት መንገድ እግዚአብሔር ይከፍትለታል። ለብዙዎች ጥላ የሆነበት ነው። ሃሌሉያ። በምንጭ አጠገብ እንደተተከለ ምንድን ነው ይላል? ዛፍ ነው፣ ውሃ አለው። አየህ፣ አሁን አንተ እደርቃለሁ ብለህ እንዳትፈራ፣ በክርስትና ሕይወት እንዳልኖር የሚያደርገኝ ብዙ ነገር አለ እንዳትል፣ አንተን ሊመግብ የሚችል ቅርንጫፍ ሳይሆን ግንድ ነው። ግንዱ ደግሞ አለ። እሱ ላይ ካለ ልትደርቅ አትችልም። አሜን ነው ወይ? እሱ ላይ ካለ ልትጠፋ አትችልም። እሱ ላይ ካለ ፍሬ ማፍራት ግድ ነው ማለት ነው። ፍሬ መስጠት ግድ ነው ማለት ነው። መንፈሳዊ ሕይወትን ማደግ ግድ ነው ማለት ነው። ለሌሎች ምሳሌ መሆን ግድ ነው ማለት ነው። ሃሌሉያ። ስለዚህ የፍሬ ዛፍ ነው፣ በምንጭ ዳር ተተክሏል። መዝሙር መጽሐፍ ምዕራፍ 1 ላይ ምን ይላል? ምስጉን ነው እሱ በኃጢአተኞች መንገድ ያልሄደ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ምን ይለዋል? ደስ ይለዋል። የደስታው ምንጭ እርሱ ነው። እርሱ ምን አይነት ሰው ነው? በውሃ ፈሳሽ ዳር የተተከለ ዛፍ ነው። ፍሬውም ደግሞ ምን አይልም? አይቋረጥም። ሁልጊዜ ፍሬ ይሰጣል። ሁልጊዜ የሚታይ ነገር፣ መንፈሳዊ ሕይወቱን ተጽዕኖ የሚያደርግ ምድራዊ ነገር ላይ የሚገለጥ ነገር አለ ማለት ኢየሱስ ጌታ። ሃሌሉያ። በእግዚአብሔር መንግሥት ውስጥ ፍሬ እንድናፈራ ታዲያ እግዚአብሔር ፍቃድ ከሆነ ፍሬ ማናፈራበት ምክንያት ምንድን ነው? ደስ የማይለን በእግዚአብሔር ለምንድን ነው ወደ በረከት የማንገባው ወይ ደግሞ ሰብረን መውጣት የማንችለው? ብዙዎች ወደ እግዚአብሔር መንግሥት የማይመጡበት ምክንያት ምንድን ነው? ኢየሱስ ጌታ። እግዚአብሔር በሚቀጥሉ ዘመን መንፈሳዊ ላይ ቃላችሁን ያክብድላችሁ፣ ጸሎታችሁን ያክብድላችሁ። ብዙዎች በጸሎታቸው ይፈወሱ፣ በጸሎታቸው ይዳኑ፣ ወደ እግዚአብሔር መንግሥት ይፍለሱ። ሃሌሉያ። ወደዚህ የወይን ግንድ ላይ መጥተው እንዳይጣበቁ የሚያደርግ የክፉ ዓለም አለ። ያመኑትን የሚያስት ቅጥርን ሊያፈርስ ዘወትር የሚዞር ሃሌሉያ። ዲያብሎስ እንደሚያገሳ አንበሳ ይላል ይዞራል። የሚዞረው ቅጥር ስላለህ ነው እንጂ ቅጥር ከሌለ እኮ መዞር አይጠበቅበትም። ሲቅጥር አለ ይበላል፣ ሲኔ ቅጥር አለ ይበላል። እኔ አልሰጋም በለስ፣ እኔ አልፈራም በለስ። እኔን የሚጠብቀኝ ይበላል፣ አይተኛም፣ አያንቀላፋም። ሃሌሉያ። እኔን የሚጠብቅ አይተኛም፣ አያንቀላፋም። ስለዚህ ቅጥር አለኝ፣ ይዞራል እንጂ ወደ አንተ ሊገባ ይችላል። ስለዚህ ተጽዕኖ የሚያመጣ እግዚአብሔር ፍሬን በእናንተ ያደርጋል። ጸሎታችሁ ፍሬን የሚያፈራ ትጸልያላችሁ። አይ ጸልዬ አልተሰማ የምትሉ ሳይሆን ጸልዬ ተሰምቶ የምታየው፣ ጸልዬ ፍሬ አፍርቶ የምታየው፣ ዘርተ ፍሬ አፍርቶ የምታየው ይሆናል። እስኪ ይሆናል ብሏል። ሃሌሉያ። ስለዚህ በጣም የሚገርም ምሳሌ የወሰደው እኔ በቃ ግንድ ነኝ፣ ስለዚህ ፍሬ ማፍራት አለበት አለ በእኔ ሆኖ። ፍሬው ደግሞ ምንድን ነው ሲል ዝቅ ብሎ ስናረግ ብናረገው ነው ደቀ መዛሙርቴ ብትበዙ፣ ደቀ መዛሙርቴ ቢበዙ፣ ብዙዎች ወደ እግዚአብሔር ቢመጡ፣ ብዙዎች ቢድኑ